አራት ተከታታይ ጨዋታ በማሸነፍ ጉዟቸው ተሳልጧል። ማንቸስተር ዩናይትድ ለ493 ቀናት ያህል ጸጉሩን ሳይቆረጥ የቆየው 493 ብዙ ቀን ነው ለጸጉር እንዴት አንድ ዓመት በላይ እኮ ነው። አዎ ግን የሱ ግን ቶሎ አደገ አይደል? የሱ ደግሞ እንትን አለ አጋጣሚውም የሆነ የልጁ ቶሎ አደገ። አዎ በጣም ያስቆርጡታል ነገ አሉት። ይሄ እንዴ ግድ ነው እንዴ ነገማ ግድ ነው። የለንደን ክለቦችን ማንቸስተር ዩናይትድ እንትን አድርጎ የቤት ሰራ አድርጓቸው ሙዝ ልጦ እንደመብራት ሆነለት እንዴ ቀሎታል። ነገ ያው አዌ ማች ነው። አዌ ማች መደረጉ ምናልባት ማንቸስተር ዩናይትድ ላይ እንዲህ ብለህ የምታነሳው ሀሳብ ይሆናል እንጂ በአብዛኛው የነገውን ጨዋታ ማንቸስተር ዩናይትድ የማሸነፍ እድሉ በጣም ከፍተኛ እንደሆነ መናገር ይቻላል። ምክንያቱም ባለፈው ምን ገልጸዋለሁ፣ እግር ኳስ የሞመንተም ጊዜ ነው ማለት እነ ሌስተር ሲቲ ዋንጫ በልተዋል፣ እነ ሪያል ማድሪድ እየተቸገሩ ነው፣ አርሰናል አሪፍ ሞመንተም ላይ ነው። ማንቸስተር ዩናይትድም ደግሞ አሁን ያለበት ሞመንተም በጣም ያለፈውን አመት መጥፎ ትዝታ አሁን ዲሌት አድርገውታል። በዚህ ሰዓት ጥሩ መነቃቀት ላይ ነው ያሉት። የተቀያሪ ወንበር ተጫዋቾቻቸውም አሪፍ እየሆኑ ይገኛሉ። አሁን እኮ የአፍሪካ ዋንጫ ላይ የተመለከትነው የቤንች ተጫዋቾች መመናመን የለም እዚህ ላይ ስትመለከተውና አሁን የማንቸስተር ዩናይትድ አቅም በደንብ እየጎለበተ የመጣበት ጊዜ ነው ብዬ መናገር ይቻላልና